አቡሽ ና እስኪ ሰላም በለኝ ና ተው እሺ ተው አንተ እንደዚህ ይደረጋል አንተ አንቺ ራስሽ እንዳልተፋብሽ አንተ እንዴ እኔን ኧረ ልጅ ነው ይጫወት እስቲ ጭንቅበስ ከዛ አያስፈልግም ነበር እኮ ኧረ ወራትን ብለሽ ተሸከርሽ የመጣው ተው ከመንገድ እኮ ነው የመጣው በላ እሺ ካልሽ እንግዲህ ምን አደርጋለሁ ምንድነው የምትበላው አንተ ስርዓት ምንድነው እንዴ እንግዳ እንደዚህ ይባላል ችግር የለውም እንዴ እኔ ምንም መብላት እፈልጋለሁ ለሱ የተፈጠረ አንተ እንዴ አትጨማለቅ በቃ ችግር የለውም ከኔ ጋር ይበላል ችግር የለውም እንዴ ወይ ተው በእናትህ አንተ ወይኔ ያስቸገርክ ልጅ ባባ እንደዚህ ይደረጋል አትመልስም አታመጣም ኧረ ችግር የለውም እንዴ እኔ እኮ በልቼ ነው የመጣሁት ጀመር ይሻለኛል ልጅ መጣሁ እኮ ምን ፈልግ ስልክ ምን አይነት ነው ጌም አለ የለኝም ጠቅ ነው ስልኬ ጠቅ ስልክ ነው ወይ ዳና እንዴ ምን አገባ ገደል ገባ አይዞ ወይ ምንድነው ምን ሆነ ነው አይዞ ሰበበኛ ሲጫወት እኮ ወድቆ ነው አይዞ ልማዱ ነው ተው አይዞ ልማዱ ነው ወይ ልጆች እኮ አንተ ራስን የወደቀው እሰይ የልብ ተግባር ወይ ስራ ምንድነው የልብ ስራ እባክህ አስበህ እሺ እባክህ አስበህ መልስ መምታት የአባቴ አምላክ ይምታ ሲመታ ምን እያደረገ ነው ድም ይላል እባክህ እኔ ልጅ እባክህ ፈጣሪን ታውቃለህ አይደል እባክህ እስቲ ለፈጣሪ ብለህ እስቲ አስብ እባክህ ድም ሲል እሺ ምን እያደረገ ነው እየዘለለ ወይ አይ የልብ ስራ አዳምጠኝ እሺ የልብ ስራ ደም ማዘዋወር ነው እሺ ደም ማዘዋወር እሺ ልባችን ስራ ቢያቆም ምን እንሆናለን እባክህ እንደው በፈጣሪ ይያለው አስበህ መልስ ልባችን ስራ ቢያቆም ምን እንሆናለን ስራ ቢያቆም እንናደዳለን የልብ ስራ ምንድን ነበር ያልኩህ ቅድም ደም ማዘዋወር ስለዚህ ልባችን ስራ ቢያቆም ምን እንሆናለን ሐኪም ቤት እንሄዳለን በቃ ከዚህ በላይ እኔ አልችልም እሺ አባት ራሱ ይምጣ እሺ እንዴ ያጋሽ መስፍኔ ልጅ አይደል እንዴ ወይ እድል ዛሬ ቀንቶኛል በይ አሜሪካ እንደሆነ ሄዳችሁ እኔ እንደሆነ ለማሽቃበጥ የተፈጠርኩ ነኝ ላሽቃብጥ እንጂ ወይ እንዴት ነው የጋሽ መስፍኔ ልጅ ወለድክ እንዴ እቺ የመሰለሽ ልጅ እንዴት ያምራል ታዲያስ ሳሙ በደንብ ሳሚ ያምራል አባት አሜሪካ ገቡ በጣም ቆንጆ ልጅ ነው የወለድከው በእውነት እሰይ ስልል እንኳን ወለድክ ሀብታም ይብዛ ይባዛ በእውነት ወይ እኔ ብር ልስጠው ለሱ የዘመኑ ልጆች ብር አንፈልግም ይላል እኔ በእውነት አንተ ልስጠው እምቢ እንዳትለኝ ንገረው እምቢ እንዳይለኝ ቆይ ስልክ ይኸውልህ አባት ሲመጣ ይሄንን ብር ሰጠችኝ ትለዋለህ እሺ ምንድን ነው የምትለው ብር ሰጠች ጎበዝ አንተ እኮ ነቄ ሀብታም ልጅ ጎበዝ እኮ ነህ አምጣ በቃ ብር ሰጠሽው ነው እንዴ ማሳበር ለበላሽ እኮ ነው ሚሊዮን የለመደ ልጅ 100 ብር አይ በሽ ቻው ለማንኛውም እሺ ሰላም ሚሊዮን የለመደ 100 ብር ብሰጠው ኖሮማ ጸጸቱን አልችለውም ተክሎች ምግባቸውን ለማዘጋጀት
ምን ምን ያስፈልጋቸዋል? ምግባቸውን ለማዘጋጀት። አዎ አስበህ መልስ። ጨው፣ ዘይትና ሽንኩርት። በህግ አምላክ እንደው ደብተር ላይ የተጻፈውን እኮ ነው የምጠይቅ። አይ ዝም ብለህ ነው የምንለፋው። አጋጨው። ተይ ቆይ አንቺ አትናደጂ። ዝም ብለህ እኮ ነው። አይ ሰው ምግቡን የሚያገኘው ከዳሽ እና ከዳሽ ነው። ሰው አዎ ምግቡን የሚያገኘው ከዳሽ እና ከዳሽ ነው። ምግብ የሚያገኘው እንደው ይኸው በፈጣሪ ይዣለሁ። እባክህን አስበህ መልስ። ከመሶብና ከድስት። ነገርኩህ እኮ እንዴ አንተ እየቀለድክብን ነው። ከእንስሳትና ከእጽዋት ነው የሚለው እኮ። አንዴ እኮ ብታጋጨው ይበራለታል። ተው ችግር የለውም። እኔ አልናደድም እኮ እንዳንቺ አንቺ ስለምትበሳጭ ነው። እሺ አስበህ መልስ እባክህን። ምግቦች ከሚሰጧቸው ጥቅም አንጻር በ3 ይከፈላሉ። እነሱም ማን ናቸው? ምግቦች። አዎ ምግቦች የሚጣፍጥ፣ እሺ፣ የማይጣፍጥና ጎበዝ፣ መካከለኛ። ጎበዝ ና ጨብጠኝ። ና የኔ ልጅ ና፣ እንደው ና። እኔ ቁጥር ነኝ። 2 ሲደመርብኝ 4 ሆናለሁ። እኔ ማን ነኝ ይላል ጥያቄው። እማዬ ተው አንተ ልጅ ተው። እውነተኛ ስለሽን ነው እንዴ የምነግርሽ? አትቀልድ። ተው። እኔ አንድ ቁጥር አሰብኩ። ካሰብኩት ቁጥር ላይ 2 ሲቀነስ 3 ይቀራል። ያሰብኩት ቁጥር ስንት ነው? 1። እንዴት ሆኖ እባክህ እኔ ልጅ እንዴት ሆኖ 1 መጣል? አንድ ቁጥር አሰብኩ አላልሽም እንዴ ታዲያ ራስሽ? ደንበል እስቲ የመጨረሻውን ልጠይቅ። እሺ አስቴር 2 እንቁላል አላት። 2ቱም እንቁላል ቢሰበር ስንት እንቁላል ይቀራታል? ሊበላ ነው የተሰበረው ወይስ ወድቆ ነው የተሰበረው? ሊበላ ነው። ሆዶ ተሰበረ ነው ያልኩህ አይደለ? በቃ ተሰበረ። 2 እንቁላል ነበራት፣ 2ቱም ተሰበረ። ስንት እንቁላል ቀራት? 2 የተሰበረ እንቁላል። አረው እኔ ስሞትን ልትገላገላለህ የዛን ጊዜ። እሺ ቀልደው